እንደዛ አይደለም። እውነተኛ እየተኖረ ያለ እውነት አለ በምድራችን። ላንገነዘበው እንችላለን፣ ላንረዳው እንችላለን። ነገር ግን እውነት የሆነ ነገር አለ። እውነት የሆነ ነገር አለ። ምንድነው ካላችሁ እግዚአብሔር ከኛ ጋር መሆኑ። ይህ ግጥም አይደለም፣ ወይም ገና ሲመጣ የሚሰበክ አይደለም፣ ድርሰት አይደለም፣ ተረት አይደለም። ሪል የሆነ እውነትን ያዘለ ሌተ ቀን በልባችን ልንጽፈው የሚገባ እውነት ምድራችን ላይ እግዚአብሔር ከኛ ጋር መሆኑ። ወዳጄ እግዚአብሔር ከኛ ጋር ነው። ሩቅ አይደለም፣ የሚለየን አይደለም። ልክ ከስትንፋሳችን በላይ ቅርብ የሆነ እውነት በምድራችን ላይ እግዚአብሔር ከኛ ጋር ነው። ይህ ነው ልባችንን የሚያረጋጋው። ይህ ነው ለልባችን እፎይታ የሚሰጠው። በዚህች ምድር ላይ አንድ እውነት ቢኖር እግዚአብሔር ከኛ ጋር መሆኑ ነው። በምንደሰትበትም ሰዓት እግዚአብሔር ከኛ ጋር አለ። ተመልካች ግን አይደለም። የደስታችን ምንጭ ነው። አብሮን ይደሰታል፣ ሪጆይስ ያደርጋል። እግዚአብሔር በደስታችን ተካፋይ ይሆናል። ሐዘንስ ሲገጥመን፣ መከራ ሲኖር፣ ችግር ሲመጣ፣ ህመም ሲኖር እግዚአብሔር ከኛ ጋር አብሮ ይሰቃያል። እግዚአብሔር አብሮን ሸክማችንን ይሸከማል። በጦርነት ቦታ፣ በህመም ቦታ፣ በስቃይ ቦታ እግዚአብሔር ከኛ ጋር ሆኖ ይደግፈናል፣ ያግዘናል፣ ያበረታናል። ይህ እውነት ነው። ስንታመም ቁጭ ብሎ የሚያስታምመን አምላክ አለን። በለሆሳስ የምንላቸው በልባችን የምንጸልያቸው ጸሎቶችን የሚያደምጥ አምላክ አለን። እግዚአብሔር ከኛ ጋራ ነው። እግዚአብሔር ከኛ ጋራ መሆኑ የምናውቀው መልካም ተግባር ስላከናወነን አይደለም፣ ደግ ሰዎች ስለሆንንም አይደለም፣ ኃጢአተኛም ስለሆንን አይደለም። እግዚአብሔር ከኛ ጋር መሆኑ የምናውቀው በፍቅሩ ነው። ሳናውቀው የወደደን፣ ሳንፈልገው የፈለገን፣ ሳንሻው የሚሻን አምላክ ሌተ ቀን ከኛ ጋር ነው። አትፍሩ እያለ ለወደፊት ተስፋ የሚዘራ አምላክ ነው የያዝነው። ለምን እንጨነቃለን? ለምን እንሰጋለን? እግዚአብሔር እኮ ከኛ ጋር አለ። መዝሙረኛው ዳዊት በመዝሙር 46 እንዲህ ይላል፣ እግዚአብሔር መጠጊያችን ኃይላችን ነው፣ በመከራችንም ጊዜ ይደግፈናል ይለናል። እግዚአብሔር አምላክ ኃይላችን መጠጊያችን ነው። ለዛም ይህ እውነት በምድር ላይ አለ። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል ይላል። እግዚአብሔር ዛሬም ከኛ ጋር አለ። ሁል ጊዜም አለ፣ ዛሬም አለ፣ ነገም ይኖራል፣ በፊትም ነበር። እግዚአብሔር ከኛ ጋር መሆኑ የምናውቀው ቤተ መቅደስ ውስጥ ብቻ አይደለም። እግዚአብሔር ከኛ ጋር መሆኑ የምናውቀው በጓደኞቻችን፣ በስራችን፣ በቤተሰቦቻችን እግዚአብሔር ከኛ ጋር መሆኑን እናውቃለን። በመልካም ስራችን እግዚአብሔር ከኛ ጋር መሆኑ እንገነዘባለን። አንፍራ፣ አንደንግጥ። እግዚአብሔር ያጽናናናል። እንዲህ እያለ ይነግረናል በራእይ መልእክት ምዕራፍ 21 ላይ እነሆም የእግዚአብሔር ድንኳን በሰዎች ጋር ነው፣ ከነርሱም ጋር ያድራል ይለናል። እግዚአብሔር አብሮን አለ። እግዚአብሔር ከእርሱ ጋር መሆኑ የተረዳ ሰው ቃሉን ያደምጣል፣ ወደ ምስጢራት ይጠጋል፣ እግዚአብሔርን ጋሻ ያደርጋል፣ እግዚአብሔርን መከታው ያደርጋል፣ ታጋሽ ይሆናል፣ ፍቅርን ለሰዎች ይሰጣል፣ ትህትናን ይላበሳል። ለዛም እግዚአብሔር ከኛ ጋር ነው ብለን ሌተ ቀን ከኛ ጋር የሆነው እግዚአብሔር በልባችን ጽላት ልንጽፈው ያስፈልጋል።